በዛሬው ቪዲዮ የፈለግካትን ሴት እንዴት ካንተ ሱስ ማስያዝ እንደምትችል አንድ በአንድ እንመለከታለን። አንድን ሴት እንዴት ነው ካንተ ሱስ እንዲይዛት ማድረግ የምትችለው? ብዙ ወንዶች ጥያቄ የሚፈጥርባቸው ነገር ይህ ነው። እንዴት ነው ሌሎች ወንዶች እንዳይታዩአትና አንተን ብቻ እንድትመለከት ስላንተ ብቻ እንድታስብ ማድረግ የምንችለው? በመጀመሪያ ግን የምርም አንድ ሴት ካንተ ውጭ እንዳታይና ካንተ ሱስ እንዲይዛት ማድረግ ይቻላል? ለዚህ መልሱ አዎ ነው። አየህ፣ የብዙ ወንዶች ፍራቻ ይህ ነው። ከአንድ ሴት ጋር ይተዋወቃሉ፣ ከዛም ግንኙነት ይጀምራሉ፣ ፍቅር ውስጥ ይገባሉ። ከዛ ግን ጭንቀቱ ይጀምራል። የሆነ ነገር ባሳየቻቸው ቁጥር፣ ትንሽ ባኮረፈች ወይ ደግሞ ችላ ባለቻቸው ቁጥር ሌላ ወንድ ጋር ብትሄድስ ብለው ይፈራሉ። ከዛ ነው ትልቁን ስህተት መስራት የሚጀምሩ። እሱም በእሷ ቁጥጥር ስር መሆንና ለምትላቸው ነገሮች በሙሉ ታዛዥ መሆን ነው። እኔ ግን በዚህ ቪዲዮ ልነግርህ የምፈልገው ነገር ቢኖር አንድ ሴት ካንተ ሱስ እንዲይዛት የምትፈልግ ከሆነ ምንጊዜም በእሷ መንገድ መሄድ እንደሌለብህ ነው። ይህንን በቀላሉ ላስረዳ። ሴቶች ሁልጊዜም ቢሆን ልክ በእነሱ ላይ ሙሉ ለሙሉ ፍላጎት እንዳለ ሲያውቁ የሚያደርጉት ነገር አለ። እሱም አንተን ሙሉ ለሙሉ ለመቆጣጠር መሞከር ነው። እናም በእጃቸው የምትገባ ከሆነ ያኔ ነገሩ እየተበላሸ ይመጣል ማለት ነው። እናም ምንድነው የሚያደርጉት ካልክ፣ ልክ አንተ በእሷ ላይ ያለህን ከፍተኛ ፍላጎት ስትመለከት አንተ የማትፈልገውን ነገር እንድታደርግ ትጠይቃለች። ለምሳሌ ዛሬ ልብስ ልገዛ ልወጣ ነው፣ አብረኸኝ እንድትመጣ ፈልጋለሁ ልትልህ ትችላለች። ይህን የምትልህ እዛ ነገር ላይ ምንም አይነት ፍላጎት እንደሌለህ እያወቀች ነው። ነገር ግን በጣም ስለምትወዳትና እሷን ማጣት ስለማትፈልግ እሺ እንደምትላት ወይም እንደማትላት ለማወቅ ትፈልጋለች። እናም ብዙ ወንዶች እሷን ላለማስከፋት ብለው እሺ ይላሉ። ታዲያ ስህተት የሚጀምረው እዚህ ጋር ነው። እሷን በማጣት ፍርሃት ወይ ደግሞ ሌላ ጋር ትሄዳለች በሚል ፍርሃት ለሁሉ ነገር መስማማትና እሺ ማለት ስትጀምር እሷም በአንተ ላይ ያላትን ፍላጎት ማጣት እንደምትጀምር ማወቅ አለብህ። ወይ ደግሞ ዛሬ እኮ እንደዚህ አይነት ድግስ ልንሄድ ነው፣ እናንተና ራሱ ይመጣሉ፣ ለምንድነው አንተ ማትመጣው ልትል ትችላለች። እዚህ ጋርም እንደማትፈልግ እያወቀች ነው የምትጠይቅ። ደካማ ነው ወይስ አይደለም የሚለውን ለማጣራት ብቻ ይህንን ልታደርግ ትችላለች። እናም አንተም ትስማማለህ። ለምትልህ ነገር ሁሉ እሺ እሺ ማለት ትጀምራለህ። ያኔ በእጇ እንዳስገባች በደንብ ታውቃለች ማለት ነው። ታዲያ መጥፎነቱ እዚህ ጋር ብቻ አይደለም። ልክ ለእነዚህ ነገሮች መስማማት ስትጀምር የራስህን ጊዜ ስለሚሻሙብህ ስራህ ላይና ራስህ ላይ ማደግ ትተውና ወደ ታች ማሽቆልቆል ትጀምራለህ። ታዲያ ወደ ዋናው ነገር ስንመለስ አብዛኞቹ ወንዶች አንድን ሴት ሱስ ማስያዝና ማቆየት የሚከብዳቸው በጣም ተገማሽና ደባሪ ስለሆኑ ነው። ለእነርሱ ኖርማልና ደስተኛ ሪሌሽንሺፕ እየመሩ ይመስላቸዋል። አሁን አንተ ራሱ እንደዛ እያደረክ ሊመስል ይችላል። ነገር ግን ቀስ በቀስ የሷን ፍላጎት እየገደልከው እንደሆነ ልትረዳ ይገባል። እና ተገማሽና ደባሪ ምን ማለት ነው ካልክ፣ እሷን ለማስደሰት የፈለገችውን ነገር የሚያደርግ ማለት ነው። በግንኙነታቸው ውስጥ ምንም ጸብ የለም፣ ምንም አይነት ግጭት የለም። ሁሉ ነገር በቃ እንደ ሁሌው ነው። እንደዚህ እናደርግ ስትለው እሺ፣ እንደዚህ ቦታ እንሂድ ስትል እሺ ውዴ ይላታል። እናም ምንም የሚያጎልባት ነገር የለም። ልክ የጀርባ አጥንት የሌለው አይነት ወንድ ጋር እንደሆነች ታስባለች። እናም የፈለገችውን ብታደርግ እንደፈለገች ብትሆን ምንም እንደማይልና ሁሌ እንደሚስማማ በፍቅሯ ሙሉ ለሙሉ እንደወደቀ አስረግጣ ታውቃለች። በውበቷ እንደተማረከና ከሷ ወዴትም እንደማይሄድ በደንብ ታውቃለች። ይህ ደግሞ ከሱ ሱስ እንዲይዛት ሳይሆን ይበልጥ ከሱ እንድትርቅ የሚያደርጋት ነገር ነው። ስለዚህ እዚህ ነገር ውስጥ ላለመግባት ምን ላድርግ ካልክ፣ ዋናው ማድረግ ያለብህ ነገር እምቢ ማለት መልመድ ነው። አውቃለሁ ይህ ከባድ ነገር ሊመስል ይችላል። በተለይ ደግሞ በሰዓቱ የምታሳይህ ነገር የጠላች ያህል እንዲሰማህ ልትሆን ትችላለህ። ነገር ግን ካንተ ሱስ የሚያስይዛት ዋነኛው መሳሪያ ያንተ እምቢ ማለትና በእሷ ለመመራት ነው። የምትፈልገውን እፈልጋለሁ፣ የማትፈልገውን ደግሞ አልፈልግም በላት። ለእሷ ብለህ ሐሳብህን አትቀያየር። ለምሳሌ አንተ የቸኮሌት ኬክ ብትወድና እሷ ደግሞ የቫኒላ ብትወድ ያንተን ሐሳብ ለማስቀየር ልትሞክር ትችላለች። አይ የቫኒላ እኮ ይጣፍጣል ልትል ትችላለች። ከዛ አንተ አዎ እሱማ እውነትሽን ነው በቃ እሱን እንብላ ስትላት አቋም እንደሌለ ታሳያታለህ። ነገር ግን የማትፈልገውን አይ እሱ አይመቸኝም ስትላት ለእሷ ብለህ የምትቀይረው አቋም እንደሌለ ታሳያታለህ። ስለዚህ በአንተ ላይ የሆነ የተለየ ነገር ታይባለች ማለት ነው። ታዲያ በአጭሩ ሴቶች ሱስ የሚይዛቸው ከነሱ የበላይ ከሆነ ወንድ ጋር፣ የበላይነቱ ደግሞ በቁስ ወይ በገንዘብ ሳይሆን በስሜት ነው። እኔም በደንብ እንድትረዳ የምፈልገው ሐሳብ ይህ ነው። ብዙ ባለሀብቶችና ታዋቂ ሰዎች ሲፋቱና ከፍቅረኞቻቸው ጋር ሲለያዩ ተመልክተናል። ምክንያቱም ዋናው መሰረታዊ ነገር ያላቸው ነገር ላይ ሳይሆን ያላቸው የስሜት ጥንካሬ ነው። የሴት ልጅ አይምሮ የምር ለመግዛት የምትፈልግ ከሆነ በትክክል ከሷ የስሜት የበላይ እንደሆንክ ልታሳያት ይገባል። ይህንን ደግሞ የምታደርገው ቅድም እንዳልኩ የራሷ አቋም እንዳለህ በማሳየትና ለሷ የበላይነቱን ባለመስጠት ነው። እሺ ይህንን በዚህ መልኩ በትንሹም ቢሆን ከተረዳ ነው ወደ ሌላኛው ሐሳብ እንለፍ። ሁለተኛ አንድ ሴት ካንተ ሱስ እንዲይዛት ማድረግ ያለብህ ነገር ደግሞ ነገ ላይ ብትሄድ ወዲያው በሌላ ሴት ልትቀይራት እንደምትችል እንድታውቅ በማድረግ ነው። እንደዚህ ሲባል አንዳንድ ወንዶች እንደዚህ ከሆነ አይከፋትም፣ አትቀየመኝም፣ በኋላ ብጥለኝስ ብለው ያስባሉ። ይህ ግን ፍጹም ተቃራኒው ነው። አየህ የሴቶች አይምሮ ከወንድ በተለየ መልኩ እንደሚሰራ ማሰብ አለብህ። ብዙ ወንዶች በዚህ ጉዳይ የሚጨነቁት በእኛ በወንዶች አይን እየተመለከቱት ስለሆነ ነው። እናም እንደዛ ስትመለከተው ልክ ናቸው። ለምሳሌ አብረህ ያለችው ሴት ብዙ የወንድ ጓደኞች ካሏትና ነገ ከአንዳቸው ጋር እንደምትሆን ከተሰማ ከእሷ ጋር መሆን ሰላምህን ይነሷል። አንዳንዴም ልታስጠላ ትችላለች። ነገር ግን ሴቶች የሚያስቡት እንደዛ አይደለም። ሌሎች ሴቶች አንተ ላይ ፍላጎት እንዳላቸው ሲመለከቱና ነገ እሷ ብትሄድ ወዲያው ልትቀይራት እንደምትችል ስትመለከት ውስጣዊ የውድድር ስሜቷን ትነካዋለህ። ይበልጥ አንተን መፈለግና ካንተ ጋር መሆን ትፈልጋለች። ይበልጥ ካንተ ሱስ ይይዛታል። ይህ ከምታስበው በላይ በጣም ፓወርፉል የሆነ መሳሪያ ነው።
ለምሳሌ አንድ ክለብ ውስጥ አንድ በጣም አማላይና ሀብታም ወንድ ብቻውን ቁጭ ቢል፣ በሌላ በኩል ደግሞ ኖርማል ወንድ ቁጭ ቢል፣ እናም ኖርማሉ ጋር ሁለት ሴቶች አብረውት ሆነው በፈገግታ የሚመለከቱት ቢሆን ከሁለቱ የሌሎች ሴቶችን ትኩረት መሳብ የሚችለው ሁለተኛው ነው። ለምን? ምክንያቱም በሌሎች የሚፈለግ አይነት ወንድ ሆኖ ራሱን አስቀምጧል። ሴቶች ደግሞ ይህንን መቋቋም አይችሉም። በተለይ በሌላ ሴት መቀየርና መበለጥን በፍጹም ሊቋቋሙት አይችሉም። ታዲያ ይህንን ነገር እንዴት ነው በትክክል ማድረግ የምችለው ካልክ ጥሩ ጥያቄ ነው። ምክንያቱም ቀጥታ ሄደህ ልቀይርሽ እኮ እችላለሁ ማለት ሞኝነት ነው። ሁሉን ነገር በብልሃት ማድረግ አለብህ። ስለዚህ የመጀመሪያ ብዙ ምርጫ እንዳለ የምታሳይበት መንገድ በአክትህ ነው። ማለትም እሷን የበላይ አድርገህ የማታስቀምጥና ሁሌ ለእሷ የማትንሰፈሰፍ ከሆነ ናቹራሊ ከእሷ ውጪ ሌሎች ምርጫዎች እንዳሉ እያሳይሃት ነው። ስለዚህ ምንም አይነት ተጨባጭ ነገር ሳታሳያት እንኳን አክትህን ብቻ በማስተካከል ይህንን ማድረግ ትችላለህ። ለጊዜው ሌሎች ሴቶች እንኳን ባይኖሩ ልክ እንዳሉህና ማግኘት እንደምትችል አክት በማድረግ ብቻ አይምሮዋን ማሳመን ትችላለህ። ምክንያቱም ድርጊት ከቃላት በላይ ይናገራል። ሌላው ደግሞ ቀጥተኛ ባልሆነ መንገድ ሌሎች ሴቶች ዙሪያ እንዳሉ ማሳየት ትችላለህ። ለምሳሌ ከአንድ ሴት ጋር ፎቶ ተነስተህ ፖስት በማድረግ ሊሆን ይችላል፣ ወይ ደግሞ ፕሮፋይልህ በማድረግ ሊሆን ይችላል። ይህንን ማሳየት ትችላለህ። ያቺ ሴት ኖርማል ጓደኛ ኢቭን ዘመድህ ራሱ ልትሆን ትችላለች። ነገር ግን እስካላወቀቻት ድረስ ከጠየቀች አይ የማውቃት ልጅ ናት ጓደኛዬ ናት በላት። ያኔ ባህሪዋ ሲቀያየር ታየዋለህ። ያኔ የውድድር መንፈሷ ሲነሳሳና ካንተ ሱስ መያዝ ስትጀምር መመልከት ትጀምራለህ። እና አንዳንዴ ልታኮርፍህ ወይ ለመዝጋት ልትሞክር ትችላለች። ያንተን ሀሳብ ለማስቀየርና ትኩረትህን እሷ ላይ ብቻ እንድታደርግ ልትገፋፋ ትሞክራለች። አንተ ግን በዚህ እንዳትወድቅ ሁልጊዜም ልቧን አንጠልጥለው። ምንጊዜም ልትቀይራት እንደምትችል እንድታውቅ አድርጋት። ሁልጊዜም ለአንተ እንድትወዳደርና አንተ የበላይ እንደሆን ካሳያት። ያኔ ካንተ ውጭ የምታስበው ነገር አይኖርም። ሌላው ከዚህ ጋር ተያይዞ ማንሳት የምፈልገው ሀሳብ ደግሞ ሁልጊዜም አንተን የመጀመሪያ ምርጫ አድርጋ እንድታይ የምታደርግበት መንገድ ነው። ማለትም አንድ ሴት ካንተ ሱስ እንዲይዛትና ካንተ ውጪ እንዳታይ ለማድረግ ከሷ የበላይ ሆነ መገኘት እንዳለበት ተነጋግረናል። ስለዚህ በእሷ ፊት ማድረግ የሌሉበት ነገሮች አሉ ማለት ነው። እናም ከነዚህ መካከል አንደኛው የቅናት ስሜት ማሳየት ነው። አውቃለሁ ይህ ሊከብድ ይችላል። ነገር ግን ልክ ስትቀናላት ከሷ በታች እንደሆንክ እያሳያሃት ነው። እናም ትፈትንሃለች። ልክ ቅድም እንዳልነው ከሌሎች ወንዶች ጋር ወይ ጓደኞቿ ሊሆን ይችላሉ ፎቶ ልልክልህ ትችላለች። በዛን ጊዜ ያንተ መልስ ትጠብቃለች። እናም የቅናት ነገር የምታሳያት ከሆነ ላንተ ጥሩ አይመጣም። ምክንያቱም ትኩረትህ እሷ ላይ ብቻ እንደሆነ ታስባለች። ከዛ ይልቅ ግን ጭራሽ ደንታም እንዳልሰጠ አሳያት። ወሬውን ሙሉ በሙሉ ቀይረው። ከዛም የምርም የስሜት ጥንካሬ እንዳለህና ለእሷ እየተወዳደርክ እንዳልሆነ ታሳያታለህ ማለት ነው። እናም አንዳንዴ ሌሎች ወንዶች ሊያዋራት የሞከሩትን ምናምን ልታሳይ ትችላለች። በዛን ጊዜም ብዙም ደንታ እንዳልሰጠ አሳያት። ከእነሱ ጋር እየተወዳደርክ እንዳልሆነና እሷም ማዋራታቸው ያን ያህል እንዳላስጨነቀ አሳያት። እንደዚህ በምታደርግበት ሰዓት ናቹራሊ አይምሮዋ ላይ አንተን ከሌሎች የበላይ አድርጋ ታስቀምጣለች። ሁልጊዜም የመጀመሪያው ምርጫዋ ሆነ ትቀመጣለህ። ሌላው በፍጹም ማድረግ የሌለብህ ነገር ደግሞ በንግግሯና በምታሳያቸው ነገሮች አለመረበሽ ነው። ለምሳሌ የሆነ የማይሆን ነገር ልትል ትችላለች፣ ወይ ደግሞ ምንም ባላጠፋው ከመሬት ተነስታ ልታኮርፍ ትችላለች። በዚህ ጊዜ በፍጹም እንዳትለማመጣት፣ እንድታወራ እንዳታስገድዳት። ይልቁንም የራሷን ኢነርጂ ሚረር አድርገው። ማለትም ዝም ካለች እስኪወጣላት ዝም በላት። አጉል አኮርፋለሁ ካለች እንድታኮርፍ ተዋት። እንደዚህ በምታደርግበት ጊዜ ዓለምህ በእሷ ዛቢያ እንደማይሽከረከርና እሷ በምትፈጥራቸው ድራማዎች የማትነቃነቅ አይነት ወንድ እንዳልሆን ካሳያት። ስለዚህ ሳትወድ በግዷ ካንተ ሱስ ይይዛታል። ሁልጊዜም አንተን በቁጥጥሯ ስር ለማስገባት ስትጥር መኖር ትጀምራለች ማለት ነው። በመጨረሻ ማለት የምፈልገው ነገር ግን እነዚህን ነገሮች የምርም የማትፈልጋት ሴት ላይ ባትጠቀመው ጥሩ ነው። ምክንያቱም ትርፉ ጊዜ ማባከንና የእሷን ልብ መስበር ነው። ስለዚህ ሁልጊዜም በኃላፊነትና የምርም የወደፊት ግንኙነት የምታይባት አይነት ሴት ላይ ልትጠቀመው ይገባል። ድጋሚ እስክንገናኝ ላይክ እና ሰብስክራይብ በማድረግ ይህንን ጠንካራ ቤተሰብ ተቀላቀል። እንዲሁም ከታች ባለው ሊንክ ቴሌግራም ቻናሌን ተቀላቀል። ሰላም ሁኑ።